አንዲት ሴተኛ ዳሪ በአካባቢዋ ሃይማኖት የሚተጋ ከቤተክርስቲያን የማይጠፋ አንድ ሰው ነበረ። እቺ ሴት በየቀኑ ዝሙትን ነው የምትሰራው። የምትሰራው ስራ ዝሙት መሆኑን ባየ ጊዜ ለመናገር አንቺ ሴት ይሄ ስራ ኃጢአት ነው፣ ለምን ይሄን ስራ ትሰሪያለሽ? እግዚአብሔርን እያሳዘንሽ ነው፣ ስራ ቀይሪ ብሎ ይላታል። ቤት ሂዳ አምርራ አለቀሰች። ጌታ ሆይ እኔ አንተን የሚያሳዝን ስራ መስራት ፈልጌ አይደለም፣ ቸግሮኝ ነው፣ እግዚአብሔር ሆይ ይቅር በለኝ ጀመረችና ስራውን አቆመች። ብዙ ወራቶችን በችግር አሳለፈችና መልሳ ወደዛኛው ስራ ገባች። ያንን ስራ እየሰራች ባለ ሰዓት ወደ ስራው ከመሄዷ በፊት እግዚአብሔር ሆይ ይቅር በለኝ እያለች ያለቀሰች ይቅር በለኝ በድያለሁ እያለች ግን ወደ ዝሙቱ ትሄድ ነበር። በዚህ ጊዜ ይሄ የሃይማኖተኛ ሰው በጣም ይበሳጫል። እንዴት እኔ የምመክራትን ነገር አልሰማችም የሚልና ማዳበሪያ አዘጋጅቶ አንድ ሰው እሷ ጋር ሲገባ አንድ ድንጋይ ወደ ማዳበሪያው ይከት ነበረ። እንዲህ ያለ አንድ ቀን ጠራትና ይሄ ሁሉ የምታየው ጠጠር አንቺ ኃጢአት ነው ታይብልሽ አልሰማሽም አየሽው የኃጢአትሽ ብዛት ብሎ ይላታል። እቺ ሴትም ቤቷ ገብታ አምርራ ለቀሰች። ጌታ ሆይ ነብኛል ኃጢአቴ በዛ ብላ በጣም ማልቀስ ጀመረች። ለከሞት ይመጣና ሁለቱንም ይዞ ይሄዳል። የሚወስዳቸው ሰዓት የሷ ነፍስ ገነትን መንገድ ትይዛለች፣ የሱ ነፍስ ደግሞ የሲኦልን መንገድ ይዞ በሚሄድ ሰዓት እንዴ ምንድነው እኔ እኮ ለዘመናት እግዚአብሔርን ሳገለግል በቤቱ ሳልጠፋ ይኖርኩ ነኝ፣ ምንም ቀን የሱን ስም ያልጠራች በኃጢአት በዝሙት የኖረች ሴት እንዴት ይሄንን መንገድ ትይዛለች ብሎ ሲል እሷ ይሄንን ኃጢአት እየሰራች በምታለቅስበት ሰዓት በቤቷ ውስጥ ሆና ግን የሷን ኃጢአት እየቆጠርክ ነበር ብሎ አለው። እባካችሁ ማንም በዚህ ምድር ላይ ንጹህ የለም። ይሄን የነሱን ስራ ተቃውመን የምንወጣ በሙሉ ኃጢአተኞች ነን። ጻድቅ የለም። በቤቱ ስለተመላለስን መጽደቅ አይደለም። ኢየሱስ ስላልንም መጽደቅ የለም። እባካችሁ እግዚአብሔር ልብን ነው የሚያየው። እነዚህ ልጆች እያሳለፉ ያሉበትን ህይወት ሁላችንም አሳልፈናል። ወጣትነት ዘመን ሳያሳልፍ የሄደ ማንም የለም። ምናልባት እንደነሱ ባይሆንም ሌላ ደግሞ ኃጢአት ሳይሰራ ያለፈ ሰው የለም። ምን እናውቃለን በቤተክርስቲያን ውስጥ እንዴት ብሎ አምርረው እየቀሱ እንደሆነ። እግዚአብሔር አምላክ እኮ የዘመናት ኃጢአታችንን በአንድ እንባ የሚያጥብልን ነው። እንደኛ ኃጢአት ሳይሆን እንደሱ ምህረት ነው እየኖርን ያለ ነው። ሙሉ ቅዱስ የለም። ናስተውል እግዚአብሔር ሲፈጥረን የኛም ፍቃድ ጠይቆ አይደለም። መረን ሲፈልግ ግን የኛም ፍቃድ ይፈልጋል። በንስሐ ሳሙና መታጠብ አለብንና። ሌላው ደግሞ በጣም የምትሳሳቱ ሰዎች ኮንሰርት የሚገባው ክለብ የሚገባው የሚጠጣው ኦርቶዶክስ እያላችሁ የምትሉ ሰዎች አድቡ። ሃይማኖት ላይ ተኮር አታድርጉ። እነዛ ሰዎች ራሳቸውን ነው ግለሰብ ናቸው ራሳቸውን እንጂ የሚወክሉት ሃይማኖትን የሚወክሉ አይደሉም። ለሁላችንም እግዚአብሔር ልቦና ይስጠን።